ፍርድ ቤት የህግ በላይነት የሚረጋገጥበት፣ ፍትህ የሚሰፍንበትና ስርዓት የሚነክስበት ቦታ ነው። ነገር ግን ይህ የፍትህ ተምሳሌት የሆነው ቦታ በቅጽበት ወደ ሁከትና ድብድብ መድረክ ቢቀየር ብላችሁ አስባችሁ ታውቃላችሁ? ዛሬ ዳኞችን ሳይቀር ከመቀመጫቸው ያስነሱ፣ ዓለምን ያስደነገጡና በህግ ታሪክ ውስጥ የማይረሱ 7 እጅግ አስደንጋጭ የፍርድ ቤት ጥቃቶችን ይዘንላችሁ ቀርበናልና አብራችሁን ቆዩ። ይህ ሰው ማይክል ኮክስ ጁኒየር ይባላል። ሰውየው በአንዲት የ5 ዓመት ህፃን ልጅ ላይ በፈጸመው አስነዋሪና ያልተገባ ድርጊት ጥፋተኛ ተብሎ ነበር ለፍርድ የቀረበው። ክስተቱ የተጀመረው ግን ከውሳኔው በኋላ ሲሆን ልክ ፍርዱ እንደተሰጠም ዳኛ ጄሪ ሪተር ከሁለቱም ወገን ጠበቆች ጋር አጭር ምክክር ለማድረግ ወደ ጠረጴዛው ያስጠራቸዋል። በዚህ ጊዜም ኮክስን ጥፋተኛ በማስባሉ ትልቅ ሚና የነበረው አቃቤ ሕግ ስኮት ኪ ምክክሩን ጨርሶ ወደ መቀመጫው እየተመለሰ ነበር። ታዲያ ኮክስ ግን የአቃቢ ሕጉን ስራ እንደ ሕግ ሂደት ሳይሆን እንደ የግል ጠላትነት ነበር የቆጠረው። እናም እዛው ቦታ ላይ በቀል ለመውሰድ ይወስናል። አቃቢ ሕጉ ስኮት ወንበሩ ላይ ሊቀመጥ ሲል ኮክስ እንደ አውሬ ተስፈንጥሮ ያልተጠበቀ ጥቃት ይሰነዝርበታል። በዚህ የተነሳ አቃቢ ሕጉ መሬት ላይ ቢወርቅም ኮክስ ግን ማጥቃቱን ቀጠለበት። ነገር ግን አቃቢ ሕጉም ቢሆን በቀላሉ የሚሸነፍ አልነበረምና ወዲያውኑ ከወደቀበት ተስፈንጥሮ በመነሳት ከኮክስ ራሱን መከላከል ይጀምራል። ታዲያ በዚህ ድንገተኛ ሁከት ዳኛ ሪተር ከመቀመጫቸው ተነስቶ ጠቡን ለማብረድ ሲሮጡ ከተመልካቾች መሃል አንድ ሰው ለማገላገል ወደ መሃል ይገባል። ይሁን እንጂ ዳኛው ይሄ ለባለሙያ የሚተው ስራ ነው፣ አንተ ውጣ በማለት ሰውየውን ገፋ አድርገው የራሳቸውን እርምጃ ወሰዱ። በመጨረሻም ተጨማሪ ፖሊሶች ደርሶ ኩክስን በካቴና ጠፍረው ችሎቱ የተረጋጋ ቢሆንም ለኩክስ ግን ነገሮች ይባስ ጨለሙበት። በመጨረሻም በህፃኗ ላይ ለተፈጸመ ወንጀል ከተፈረደበት 18 ዓመት በተጨማሪ ችሎት በመድፈሩና በአቃቢ ሕጉ ላይ በሰነዘረው ጥቃት ሌላ ተጨማሪ 6 ዓመት ተኩል ተፈርዶበታል። በአጭሩ ንዴቱ በእንቅርፍ ላይ ጆሮ ደግፍ ሆኖበታል እንደማለት ነው። ነገር ግን ኮክስ ጁኒየር በአቃቢ ሕጉ ላይ ያደረሰው ጥቃት የራሱን ጠበቃ በአንድ ውጤ ካነጠፈው ከፒተር ሄር ታሪክ ጋር ሲነጻጸር እዚህ ግባ የሚባል አይደለም። ነገሩ የሆነው እንዲህ ነው። ፒተር ሄር ኬማርት የተባለን አንድ የገበያ አዳራሽ ሰብረ ገብታል ተብሎ ክስ ይመሰረትበታል። ይሁን እንጂ ፒተር የግል ጠበቃ የመቅጠር አቅም ስላልነበረው ፍርድ ቤቱ ዳግ ክራይስ የተባለን የህዝብ ተከላካይ ጠበቃ ይመድብለታል። ታዲያ ችግሩ የተፈጠረው ሁለቱ ሰዎች ለመጀመሪያ ጊዜ ሲገናኙ ነው። ሄር ገና ከጅምሩ ይህ ሰውዬ ብቁ አይደለም፣ ሊከራከርልኝ አይችልም የሚል ስሜት ያድርበታል። በዚህም ምክንያት ለዳኛው ይሄ ጠበቃ አይሆነኝም፣ እባካችሁን ቀይሩልኝ የሚል ጥያቄ ያቀረበ ቢሆንም ዳኛው ግን የሄርን ጥያቄ ሰምተው እንዴ እንደሱ በባዶ የሚቀየር ነገር የለም በማለት መልስ ይሰጡታል። እንደውም ሄር እንደሚለው ከሆነ ዳኛውና ጠበቃው እየተያዩ ይስቁብኝ ነበር በማለት ተናግረዋል። ዳኛው ጠበቃው እንደማይቀየርለት ወስነው ችሎቱን ሊቀጥሉ ሲሉ ሄርም ተስፋ በመቁረጥ ጉዳዩን በራሱ እጅ ለመፍታት ይወስናል። ወይም ቡጢ ብንለው ይሻላል። I'd rather have the prosecutor be my attorney than him. He'd probably give me a better trial. Continue wrapping. ዳኛው ቀጥል ብለው ትዕዛዝ ሲሰጡ ሄር ተስፈናጥሮ የራሱን ጠበቃ አገጩን ብሎ ይዘርረዋል። ጠበቃው ራሱን ስቶ የወደቀ ቢሆንም ሄር ግን መደብደቡን አላቆመም ነበር። ተከታታይ ቦክሶችን ፊቱና ሆዱ ላይ አሳረፈበት። ከዚህም አስደንጋጭ ክስተት በኋላ ጠበቃው በቴሌቪዥን መስኮት ሲቀርብ ፊቱ በቦክስ ተበላሽቶ የነበረ ቢሆንም
Good morning, Meredith. How are you? I'm probably better than you. I'm glad you're back at work, but boy, it's apparent you took a pounding there. የሚገርመው ነገር ግን ጠበቃው ለሄር አዘነለት እንጂ ክስ አልመሰረተበትም። Mr. Hafer's case, I certainly don't fault him or blame him. ጠበቃው ይቅር ቢለውም ዳኛው ግን እንደ ጠበቃው የዋህ አልነበሩምና በስተመጨረሻም ለድብደባው ብቻ የ6 ወር እስር ቀጡት። ይህ ዊሊያም ግሪን ይባላል። ፍርድ ቤት የቀረበው በአንድ አእምሮ ሕክምና ማዕከል ሰራተኛ ላይ ጥቃት በማድረሱ ነበር። ታዲያ ዊሊያም ተራው እስኪደርስም ከሌሎች ተከሳሾች ጋር ተቀምጦ ይጠብቅ የነበረ ቢሆንም በዚህ መሃል ግን ጁሊ ቼዝ የተባለች የህዝብ ተከላካይ ጠበቃ መድረኩ ላይ ሆና ስለሌላ ደንበኛዋ በመከራከር ላይ ነበረች። ታዲያ ዊሊያም እና ጁሊ በጭራሽ አይተዋወቁም። እሷም እሱን ወክላ አልቆመችም። ነገር ግን ዊሊያም በድንገት ከተቀመጠበት በመነሳት ቀስ እያለ ወደ ጠበቃዋ ያመራል። ታዲያ ጁሊም ስራዋ ላይ ስላተኮረች ዊሊያም ወደ እሷ እየመጣ መሆኑን በፍጹም ልብ አላለችም ነበር። ሳታስበው ካልታሰበ አቅጣጫ ዊሊያም አንድ የቦክስ ዱብዳ ወረደባትና መሬት ላይ ዘረራት። I would also note that provided ጁሊም ወዲያውኑ ወደ ሆስፒታል ተወስዳ ሕክምና ከተደረገላትና ሙሉ ለሙሉ ካገገመች በኋላ በቴሌቪዥን ቀርባ ስለ ሁኔታው ስትናገር በጣም ነው የደነገጥኩት፣ እንደዚህ አይነት ነገር በፍጹም አልጠበቅኩም ነበር በማለት ስሜቷን የገለጸች ሲሆን የጁሊ እናትም ብትሆን ስራ ቦታ ያለሽ ስልክ ተደውሎ ልጅሽ ፍርድ ቤት ውስጥ በቦክስ ተመታ ፊቷ ተሰባብሯል ሲሉሽ የሚሰማሽ ስሜት ከባድ ነው ስትል የነበረው ጭንቀት አጋርታለች። በዚህ ታሪክ ውስጥ ትልቁ አስገራሚ ነገር የጁሊ ምላሽ ነው። ይሄን ያህል ጉዳት ደርሶባትም በዊሊያም ላይ ከመጨከን ይልቅ ነገሩን በሰከነ መንፈስ ነበር ያየችው። እንዲያውም አጋጣሚውን ተጠቅማ እስር ቤት ውስጥ ያሉ የአእምሮ ህመምተኞች አያያዝ መስተካከል አለበት በማለት ለእነዚህ ሰዎች ተሟጓች ሆናለች። እርግጥ ነው ጁሊ ይቅር ብትልም ህግ ግን ዝም አይልምና ዊሊያም በፈጸመው ያልተጠበቀ ጥቃት ተጨማሪ ክስ መስርቶበታል። የቀድሞዎቹ ታሪኮች ጠበቃን ወይም ያልታወቀን ሰው መምታት የተለመደ ክስተት ቢመስልም ነገር ግን ይህ ከዚያም የከፋ ክስተት ነው። ጠበቃውን ብቻ ሳይሆን በወለደችውና ባሳደገችው የገዛ እናቱ ላይ እጅ እስከ ማንሳት የደረሰው የክሪስቶፈር ጃክሰንን ጉዳይ እንመለከታለን። ክሪስቶፈር ፍርድ ቤት የቀረበው የሰው ግቢ ሰብሮ በመግባት ለህግ አልገዛም በማለትና እንዲሁም በህገ ወጥ የጦር መሳሪያ ይዞ በመገኘት ወንጀል ተከሶ ነበር ፍርድ ቤት የቀረበው። ታዲያ እናቱ አብራው የመጣችው ልጇ ብቻውን እንዳይሆንና ስሜቱ እንዳይጎዳ ለመቆጣጠር ቢሆንም ክሪስቶፈር ግን ፍርድ ቤት ውስጥ ያልተገባን ባህሪን ማሳየት ይጀምራል። እናቱም ተው ልጄ አደብ ግዛ ብላ ልታረጋጋው ስትሞክር ክሪስቶፈር ግን እናቱን በኃይል ይገፈትራታል። ይህንን ተከትሎ ጠበቃው ጣልቃ ገብቶ በሰላም ሊያናግረው ቢሞክርም ሁኔታው ይበልጥ ይባባሳል። ክሪስቶፈርም በንዴት በእግሩ መሬት እየደበደበ ረብሻውን ማባባስ የቀጠለ ሲሆን ይባስ ብሎ በቃላት መሳደቡ ሳያንስ ወንበር አንስቶ በካሜራ እይታ ውስጥ ባሌለች አንድ የፍርድ ቤት ሰራተኛ አናት ላይ ያሳርፍባቸዋል። በዚህ ጊዜ እናቱና ጠበቃው ክሪስቶፈርን ለመያዝ ሲረባረቡ የተመታችው የፍርድ ቤት ሰራተኛ ስትሸሽ ፖሊሶች ደርሰው ሁኔታውን ለመቆጣጠር ወደ ውስጥ ይገባሉ። ፖሊስም በካቴና ሊያስረው ሲሞክር ጠበቃው መሃል ላይ ስለነበር ክሪስቶፈርን ለማሰር አልተመቻቸውም ነበር። በዚህም ጊዜ ሌላኛው ፖሊስ የኤሌክትሪክ ማደንዘዣ መዘዘና ንቅንቅ እንዳትል ብሎ አስጠነቀቀው። ክሪስቶፈር መጀመሪያ የፈራ መስሎ እሺ ቢልም ፖሊሱ የኤሌክትሪክ ማደንዘዣ ወደ ቦታው ሲመልስ ግን መልሶ አስቸጋሪ ይሆንባቸዋል። እጆቹንም ደረቱ ስር ደብቆ በካቴና ላለመታሰር ከታገለ በኋላ ቀጥሎም ሰውነቱን በማዛል ለፖሊሶቹ ስራ ይፈጥርባቸዋል። በመጨረሻም በፖሊሶች በጠበቃውና በወለደችው እናቱ ላይ በፈጸመው ድርጊት ክሪስቶፈር ለተጨማሪ 6 ዓመታት ወደ ዘብጥያ የወረደ ሲሆን ይህ ቁጣውም ኪሳራ እንጂ ትርፍ እንዳሌለው ትምህርት አግኝቶበታል።
የክሪስቶፈር ጉዳይ አይግረማችሁ። ቀጣዩ ታሪካችን የፖሊስ ሽጉጥ ለመቀማት ስለሞከረው ስለ ስኮት ፓትሪክ ሌመን ጉዳይ እንመለከታለን። ስኮት ፓትሪክ በዘረፋና በማስፈራራት እንዲሁም 9 የተለያዩ ክሶች የነበሩበት ወንጀለኛ ሲሆን በእስር ቤት ቆይታውም ባህሪው እጅግ አስቸጋሪና ቶሎ የሚቆጣ በመሆኑ ፖሊስ ጣቢያው አንድ ጥያቄ ለፍርድ ቤቱ ያቀርባል። ጥያቄውም ይህ ሰው አደገኛ ስለሆነ ድንገት ችግር ቢፈጥር እንኳን በሪሞት ኮንትሮል ሾክ ለማድረግ የሚያስችለንን የኤሌክትሪክ መታጠቂያ እናድርግለት የሚል ቢሆንም ዳኛው ግን ተከሳሹ እንዲህ ታስሮ ለዳኞቹ ቢታይ ገና ሳይፈረድበት ወንጀለኛ ነው ብሎ እንዲያስቡ ተጽዕኖ ይፈጥርባቸዋል በሚል ጥያቄውን ውድቅ ያደርግባቸዋል። ሆኖም ግን የዳኛው ውሳኔ ምን ያህል ስህተት እንደነበር የታየው ወዲያውኑ ሲሆን ስኮት ያለምንም ልዩ ጥበቃ ችሎት ፊት እንዲቀርብ ይደረጋል። ወንበሩ ላይም ተቀምጦ ሲወዛወዝ የነበረው ስኮት አይኑ የነበረው ከፖሊሱ ወገብ በተንጠለጠለው ሽጉጥ ላይ ስለነበር ልክ አመቺውን ጊዜ ሲያገኝ ከመቀመጫው ተስፈንጥሮ ወደ ፖሊሱ በመሮጥ እጁን ወደ ሽጉጡ ይሰደዋል። ምንም እንኳን እንደ እድል ሆኖ ፖሊሱ በሰዓቱ ዞር በማለቱና ስኮት ሽጉጡን ሳያወጣ በመቅረቱ ነገሩ ወደ አላስፈላጊ ደም መፋሰስ ሳያመራ ቀርቷል። ታዲያ በዚህም ጊዜም ወዲያውኑ ሌሎች ፖሊሶች ተባብረው ስኮትን መሬት ላይ ይዘርሩታል። ስኮት እጅ ላለመስጠትና ለመታገል ቢሞክርም የፖሊሶቹን ብዛት ግን መቋቋም አልቻለም። ከህግ አምልጦ ለመጥፋት በመሞከር የሚል ወንጀል ተጨምሮበት የክስ መዝገቡን ይበልጥ ውስብስብ አድርጎታል። ሌላኛው ታሪካችን ቀድሞውኑ በእስር ቤት ፖሊስ ላይ ጥቃት በመፈጸም ክስ ተመስርቶበት ፍርድ ቤት የቀረበው ላሞንት ፔይን ጠበቃው ጆሮ ዳባ ልበስ ሲለው የወሰደውን አነጋጋሪ እርምጃ አብረን እንመለከታለን። የትዕይንቱ መነሻ ዳኛው ለሌሎች ዳኞች ተከሳሹ በህግ እስካልተፈረደበት ድረስ እንደ ነፃ ሰው ይቆጠራል የሚለውን የህግ መሪ እያስረዱ በነበረበት ወቅት ሲሆን because the state has not presented any evidence, they have not sustained their burden of proof beyond a reasonable doubt. ዳኛውም ንግግራቸውን አቋርጠው ይህ ህግ ያልገባው ወይም የማይስማማበት ሰው አለ በማለት ይጠይቃሉ። Again, ladies and gentlemen, is there anyone on the panel who has a problem with this concept or does not think that it should be the law, presumption of innocence? በዚህ መሃል ፔይን የሆነ ነገር ስላልተዋጠለት ወይም ያልገባው ነገር ስለነበር ወደ ጠበቃው ጠጋ ብሎ ስማ እባክህን ጠይቅልኝ ሲል ይጎተጉተዋል። ሆኖም ግን ጠበቃው ዞር ብሎ እንኳን ሳያየው ይቀራል። ፔይን ተስፋ ሳይቆርጥ እንደገና ጠረጴዛውን እየደበደበ ምልክት ቢሰጠውም ጠበቃው ግን አሁንም አልሰማው ይላል። ዳኛውም ንግግራቸውን ሲቀጥሉ የፔይን ትዕግስት ሙልጭ ብሎ ያልቅና የራሱን ጉዳይ በራሱ ለመጨረስ ይወስናል። ክቡር ዳኛ ይህ ጠበቃዬ እየተናገረ አይደለም እኮ ዝም ብሎ ያየኛል ሲል በጩኸት አዳራሹን ማናጋት ይጀምራል። Also, some may think that just because my lawyer ain't gonna speak up. It's plain and simple. Sir, you asked him a question just a minute ago about being biased. Sir, if I'm a convict, I want to testify by myself. He won't speak up. ዳኛው ግን ነገሩ ስላልገባቸው ቆይ ቅድም ስላድሎ ጠይቀ ነበር አሁን ምን ሆነ ነው ሲሉ ይጠይቁታል። ፔይን በንዴት ጥያቄ ሰጠዋለው አይናገርም ዝም ብሎ ሊሸጠኝ ነው እንዴ በማለት ይመልሳል። ዳኛው ግን የፔይንን ስህተት ለማረም አቶ ፔይን እስካሁን ጥያቄውን የጠየቅኩት እኮ ለዳኞች እንጂ ለጠበቃክ አይደለም፣ ጠበቃክ ተራው ሲደርስ ይናገራል ብሎ ለማረጋጋት ጥረት ያደርጋል። ይሁንና ፔይን ይሄ ነገር አላማረኝም ሊሸጠኝ ነው በማለት ረብሻውን ማቀጣጠል ይቀጥላል። I've been giving him questions, he won't speak up. Sir, that's because it's not his turn to ask questions. Man, he gonna sell me out. ዳኛው በሁኔታው ስለተማረሩ ፖሊሶች ይህን ሰው አስወጡት ብለው ትዕዛዝ ሲያስተላልፉ ፔይን ግን ከመውጣቱ በፊት የጠበቃውን ትኩረት በራሱ መንገድ ለመሳብ ይወስናል። ፖሊሶቹም ሊይዙት ሲጠጉ ፔይን ድንገት ዞር ብሎ ጠበቃውን በቦክስ ሲያናውጠው ጠበቃውም ባልጠበቀው ሁኔታ በድንጋጤ አፍንጫውን ይዞ ይሸሻል። ከክስተቱ በኋላም ጠበቃው በቲቪ ቀርቦ ሲናገር ቦክሱን እንደቀመስኩኝ መጀመሪያ ያደረኩት ነገር ጥርሶቼ መኖራቸውንና አለመኖራቸውን ማረጋገጥ ነበር ብሎ የቀለደ ሲሆን I remember checking my teeth and then realizing they're all there. I can go for it.
ምንም እንኳን ጠበቃው ፔይንን አልከስም ቢልም ስራውን ግን ማትረፍ አልቻለም። ምክንያቱም ሰውየው የሌሎቹንም ደንበኞች ቅሬታ ችላ ይል ስለነበር የህዝብ ተከላካይ ጽህፈት ቤቱ ከስራ ሲያሰናብተው፣ ፔይን ግን ለጠበቃው ትኩረት ለመስጠት የመረጠው መንገድ እጅግ ዋጋ አስከፍሎታል። እስካሁን ያየናቸው የፍርድ ቤት ድራሞች በቦክስና በጉልበት ተገድቦ የነበሩ ቢሆንም በቀጣይ አብረን የምናየው ታሪክ ግን እጅግ አስደንጋጭና አስከፊ ክስተት ነው። ይህ ጆሹዋ ሃርዲንግ ይባላል። ፍርድ ቤት የቀረበው ህፃናት በመድፈር ወንጀል ተከሶ ሲሆን ታዲያ በፍርድ ሂደቱ ላይ አቃቢ ህጉ ጆናታን ሮዝ የጆሹዋን የጭካኔ ተግባርና በህፃናቱ ላይ ያደረሰውን ጉዳት በአሳማኝ መልኩ ለዳኞቹ በማስረዳቱና ይህም ጠንካራ ክርክር ለጆሹዋ ስላልተዋጠለት በልቡ ቂም ይቋጥራል። ነገሩ የከረረው ዳኞች የውሳኔ ሀሳባቸውን ይዘው ወደ ችሎቱ በሚመለሱበት በዚያች ውጥረት በነገሰችባት ቅጽበት ሲሆን ጆሹዋ በእጅጌ ውስጥ የደበቀውን በብረት የተሰራ ስለት ይመዝና በጣም በፍጥነት ወደ አቃቢ ህጉ ጠረጴዛ ሲገሰግስ በመንገዱ ላይ የነበረውን ረዳት አቃቢ ህግ አልፎ ቀጥታ ያነጣጠረው ዋና አቃቢ ህጉ ሮዝ ላይ ነበር። ታዲያ ሮዝም ለጥቂት ሰከንዶች ብቻ ዞር በማለቱ ከሞት ያመልጣል። በዚህ የሽብር ድባብ ውስጥ አንድ የፖሊስ መርማሪ ፈጥኖ ጆሹዋን ጠፍሮ መሬት ያስይዘዋል። በሆነው ነገር የተደናገጠው አቃቢ ህጉ ሮዝም በድንጋጤ ፍዝዝ ብሎ ይቀርና አቃቢ ህጓ ወደ ኋላ ስታሸሸው እናያለን። ፖሊሶቹ ጆሹዋን መሬት ላይ አስተኝቶት በሚታገሉበት ወቅት ከተመልካቾች መሃል አንድ ሰው አረ ስለቱ አሁንም እጁ አጠገብ ነው እንዳያነሳው ብሎ ሲጮህ ይታያል። ከድንጋጤ የባነነው አቃቢ ህግ ሮዝ ሊገለው የተቃጣበትን ስለት በፍጥነት ከመሬት አንስቶት ያርቀዋል። በመጨረሻም ጆሹዋ ከነበረበት የህፃናት መድፈር ወንጀል በተጨማሪ ሰው ለመግደል መሞከር የሚል ከባድ ወንጀል ተጨመረበት። አቃቢ ህጉም ይህ ሰው አደገኛ ስለሆነ ከ25 ዓመት በታች እንዳይፈረድበት ብሎ የተከራከረ ሲሆን ምንም እንኳን ለመጀመሪያ ጥቃቱ 20 ዓመት ተፈርዶበት የነበረ ቢሆንም ፍርድ ቤቱ ይሄ ቅጣት ያንሰዋል፣ ቅጣቱ መክበድ አለበት ብሎ ይሽረውና በመጨረሻም ዳኛው ሪቻርድ ጋርሲያ ጆሹዋ ለፈጸመው ጥቃት ብቻ 30 ዓመት ቀድሞ ለነበረበት የህፃናት መድፈር ወንጀል ደግሞ 19 ዓመት በአጠቃላይ የ49 ዓመት እስራት ሲበይኑበት አቃቢ ህጉን ለመግደል ያደረገው ሙከራ የራሱን ዕድሜ ሙሉ ለሙሉ ወደ ዘብጥያ እንዲወርድ አደረገው። ይህ ላማርክስ ዊሊያም ይባላል። ላማርክስ ዊሊያም ፍርድ ቤት የቀረበው የዩኒቨርሲቲ ተማሪ የሆነች ሴት ላይ ጥቃት በመሰንዘርና በመዝረፍ ከባድ ወንጀል ተከሶ የነበረ ሲሆን ታዲያ ትልቁ ክስተት የተፈጠረው የራሱ ጠበቃ ምንም ሳታቅማማ ጥፋተኛ ነኝ ብለህ እመን፣ ያኔ ዳኛው ቅጣቱን ያቀልልሃል ብሎ ሲሸውደው ላማርከስን በጠበቃው ምክር ተማምነው እሺ በማለት ወሳኙን ስህተት ይፈጽማል። ነገር ግን ወሳኙ የፍርድ ቀን ሲደርስ ያ የመከረው ብልጥ ጠበቃ እግሬ አውጪኝ ብሎ ሲጠፋ በምትኩ ዳን ሆል የተባለ የ25 ዓመት የሥራ ልምድ ያለው ባልደረባውን ይልክለታል። ዳን ሆልም ይሄማ ቀላል ስራ ነው፣ ዝም ብሎ የፍርድ ውሳኔ መስማት አይደል ብሎ በራስ በመተማመን ወደ ችሎቱ ቢገባም ላማርከስ ግን ወደ ችሎቱ እንደገባ ሰላም አልነበረውም። አይኖቹ ይቅበዘበዛሉ፣ ሰውነቱ ይንቀጠቀጣል። ይህን ያዩ ፖሊሶችም ሁኔታው ምንም ደስ ስላላላቸው ቦታቸውን ይዞ መጠባበቅ ይጀምራሉ። ዳኛው የመዶሻውን ድምፅ አሰምተው 15 ዓመት እስራት ብሎ ሲወስኑ ላማርከስ በድንጋጤ ድርቅ ብሎ ይቀራል። በዚህም ወሳኝ ቅጽበት ተጠባባቂው ጠበቃ ዳን ሆል ላማርከስን ለማጽናናትና ከችሎቱ እንዲወጣ ለመርዳት እጁን ሲዘረጋ ነገሮች ከቁጥጥር ውጪ ሆኑና ላማርከስ በድንጋጤና በብስጭት ስሜት ውስጥ ሆኖ ድንገት ዞር በማለት የጠበቃው
የጠበቃውን ፊት በቦክስ ያናውጠዋል። ወዲያውኑም ፖሊሶች ተባብረው ላማርከስን መሬት ሲያስይዙት የጠበቃው ፊት በደም ተጨማልቆ ነበር። እዚህ ጋር ነው ነገሩ አስቂኝም አሳዛኝም የሚሆነው። ለካ በዚያን ቀን ለጠበቃው ዳን ሆል የ58ኛው ዓመት የልደት ቀን ነበርና ለሚዲያዎች ሲናገርም በልደቴ ቀን እንዲህ አይነት የቦክስ ስጦታ ይገጥመኛል ብዬ አላሰብኩም ነበር ብሎ የቀለደ ሲሆን ላማርከስ ግን በሰራው ስራ ከቅጣት አላመለጠም። ችሎት በመድፈር ወንጀል ተከሶ በዛ በ15 ዓመቱ ላይ ተጨማሪ የ6 ወር እስራት ይጨመርበታል። የገዛን ጠበቃን በቦክስ ከመምታት የከፋ ነገር አለ ከተባለ ምናልባት በጠበቃ ላይ መጥፋት ይሆናል። የኪያንቴ ሃንተርም ታሪክ ይህንን ነው የሚያሳየን። ታሪኩ የሚጀምረው ፖሊሶች አንድ ቲሸርት ያለበሰን ታዳጊ ሲሮጥ በማየታቸው ሲሆን ታዳጊው ኪሱ አካባቢ ሽጉጥ የሚመስል ነገር ይዞ ስለነበር ሊይዙት ሲጠጉ እግሬ አውጪኝ ብሎ ይሮጣል። ሆኖም በመሃል ሽጉጡን አጥር ላይ ወርውሮ ቢያመልጥም የፖሊስ ውሻ ግን ንፎ ያገኘዋል። ታዲያ ነገሩ ሲጣራም ጄሲ ዊሊያምስ የተባለ ወጣት ከተገደለበትና የሴት ጓደኛው ከተመታችበት ጥይት ጋር አንድ አይነት ሆኖ ይገኛል። ይህንንም ተከትሎ ኪያንቴ ሃንተር በነፍስ ማጥፋትና የመግደል ሙከራ ተከሶ ዘብጥያ ያወርዱታል። ታዲያ ድራማው የተጀመረው ግን ችሎት ላይ ሲሆን ጠበቃው ጆሽ ሮበርትስ የዳኛውን ቅጣት ለማቅለል አንድ ስልት ይቀይሳል። ጠበቃውም ይህ ልጅ ገና ታዳጊ ነው፣ የአእምሮ ብስለቱ ገና ስለሆነ መብቱንና ሕጉን በደንብ አይረዳም፣ የሕግን ነገር የመረዳት አቅሙ ዝቅተኛ ነው የሚል መከራከሪያ ሐሳብ ያቀርባል። who was a juvenile at the time. The case law does support, and just our own common sense knows that juveniles have a lowered understanding, a lower intelligence when it comes to legal rights and things of that nature. ለሃንተር ግን ይህ ትልቅ ስድብ ነበርና አንተ ዝቅተኛ የማሰብ አቅም አለ የዋህነ በመባሉ ለሃንተር ፈጽሞ ስላልተዋጠለትና እሱ ራሱን እንደ ትልቅ ሰው ስለሚያይ ጠበቃው እንደ ሕፃን መቁጠሩ ንዴቱን ያባብሰዋል። እጁን አውጥቶ ለመቃወም ቢሞክርም ዳኛዋ ግን ተራውን እንዲጠብቅ ትነግረዋለች። ታዲያ የሃንተር ትዕግስት ሙሉ ለሙሉ ያልቅና ብድግ ብሎ ይህ ሰውዬ አሁን ያለው ነገር ትክክል አይደለም፣ አልፈልገውም፣ ወክሎኝ እንዲቆም አልፈቅድም በማለት መጮህ የጀመረ ሲሆን ከዛም አልፎ ስድብ ካወረደበት በኋላ ንዴቱ ከቁጥጥር ውጪ ይሆንና ከተከሳሽ ወንበር ተፈናጥሮ የገዛው ጠበቃ ፊት ላይ አክታውን ይተፋበታል። It's conflict of interest between me and the client. Nah, man, I want to verbal motion. ይህም አልበቃውም። ቦክስ ለመሰንዘር በሚወረወርበት ጊዜ ወዲያውኑም ፖሊሶች ተረባርበው መሬት ላይ የዘረሩት ሲሆን እየጎተቱ ሲወስዱትም ሃንተር በሚቀጥለው ችሎት እንዳትመጣ እያለ ጠበቃውን ዝቶበት ይወጣል። በስተመጨረሻም ሃንተር በወንጀለኞቹ ሁሉ ጥፋተኛ ተብሎ የ25 ዓመት ጽኑ እስራት ሲበየንበት ያ የይስሙላ ኩራቱም መራራ ዋጋ ሲያስከፍለው እናያለን። እነዚህ አሁን ያየናቸው ታሪኮች አንድ የጋራ እውነት አላቸው። እሱም ያልተገራ ንዴት የሰው ልጅን ሕይወት በአንድ ጀንበር ወደ ገሃነም የመቀየር ኃይል አለው የሚል ነው። እስቲ እነዚህ ወንጀለኞች ወደሚጠብቃቸው ዓለም እንውሰዳችሁ። በሕይወት ለመውጣት ተስፋ ወደማይደረግባቸውና የሰው ልጅ መኖሪያ ወደማይመስሉ የዓለማችንን እጅግ አደገኛና አስፈሪ እስር ቤቶችን መመልከት ከፈለጋችሁ እዚች ጋር ያለችዋን የምስል ምልክት ንኳት። እዛው እንገናኝ።